ዘፍጥረት ምዕራፍ 27 ይስሐቅ አርጅቶ አይኖቹ ደክመው ማየት በተሳናቸው ጊዜ ታላቁን ልጁን ኤሳውን ጠርቶ ልጄ ሆይ አለው። እርሱም እነሆ አለው አለ። ይስሐቅ እንዲህ አለው፣ ይኸው እኔ አርጅቻለሁ፣ የምሞትበት ቀን አላውቅም። ስለዚህ የአደን መሳሪያህን የፍላጻ ኮረጆህን ቀስትህን ይዘህ ወደ ዱር ሂድ፣ አድነህ አምጣልኝ። ከመሞቴ በፊት እንድመርቅህ የምወደው አይነት ጣዕም ያለው ምግብ አዘጋጅተህ አብላኝ። ይስሐቅ ለልጁ የተናገረውን ርብቃ ትሰማ ስለነበር ኤሳው የታዘዘውን ለማምጣት ለአደን እንደወጣ ርብቃ ለልጇ ለያዕቆብ እንዲህ አለችው፣ አባትህ ኤሳውን ከመሞቴ በፊት በእግዚአብሔር ፊት እንድመርቅህ ጥሩ ጣዕም ያለውን ምግብ እንድበላ አዘጋጅልኝ ሲለው ሰምቻለሁ። ልጄ ሆይ እንግዲህ የምነግርህን በጥሞና ስማኝ፣ እምልህንም አድርግ። ተነስና ወደ መንጋው ሄደ 2 ፍርጥም ያሉ የፍየል ጠቦቶች አምጣልኝ። እኔም አባትህ የሚወደውን አይነት ምግብ አዘጋጅለታለሁ። እርሱም ከመሞቱ በፊት እንዲመርቅህ ይዘህለት ግባና ይብላ። ያዕቆብም እናቱን ርብቃን እንዲህ አላት፣ ወንድሜ ኤሳው ሰውነቱ ጠጉራም ነው፣ የኔ ገላ ግን ለስላሳ ነው። ታዲያ አባቴ ቢዳስሰኝ እንዳታለልኩት ያውቃል። ይህ ከሆነ ደግሞ በምርቃት ፋንታ እርግማን አተርፋለሁ ማለት ነው። እናቱም ልጄ ሆይ ያንተ እርግማን በኔ ላይ ይድረስ፣ ግድ የለህም፣ እንደነገርኩህ ሄደህ ጠቦቶቹን አምጣልኝ አለችው። እሱም ሄዶ ጠቦቶቹን ለእናቷ አመጣላት። እርሷም ልክ አባቱ እንደሚወደው አይነት አጣፍታ ጥሩ ምግብ አዘጋጀችለት። ከዚያም ርብቃ በቤት ያስቀመጠችውን የታላቁን ልጇን የኤሳውን ምርጥ ልብስ አንስታ ለታናሹ ልጇ ለያዕቆብ አለበሰችው። እንዲሁም የአንገቱን ለስላሳ ክፍል የጠቦቶቹን ቆዳ አለበሰችው። ከዚያም ያሰናዳቸውን ጣፋጭ መብልና እንጀራ ለያዕቆብ ሰጠችው። ያዕቆብም ወደ አባቱ ሄዶ አባቴ ሆይ አለ። ይስሐቅም እነሆ አለው ልጄ፣ ለመሆኑ አንተ ማነህ አለው። ያዕቆብም አባቱን እኔ የበኩር ልጅህ ኤሳው ነኝ፣ ያዘዝከኝ አድርጌያለሁ። እስቲ ቀና በልና እንድትመርቀኝ አድኜ ካመጣሁት ብላ አለ። ይስሐቅ ልጁን ልጄ ሆይ ከመቼው ቀናህና መጣህ ሲል ጠየቀው። ያዕቆብም እግዚአብሔር አምላክ አሳካልኝ ብሎ መለሰለት። ይስሐቅም ያዕቆብን ልጄ ሆይ አንተ በርግጥ ልጄ ኤሳው መሆንን እንዳውቅ እስቲ ቀረብ በልና ልዳብስህ አለው። ያዕቆብም ወደ አባቱ ወደ ይስሐቅ ተጠጋ። አባቱም በእጁ እየዳሰሰው ይህ ድምፅ የያዕቆብ ድምፅ ነው፣ እጆቹ ግን የኤሳው እጆች ናቸው አለ። እጆቹ እንደ ወንድሙ እንደ ኤሳው እጆች ጠጉራም ስለሆኑ ይስሐቅ ያዕቆብን ለይቶ ማወቅ አልቻለም። ስለዚህ ባረከው። ይስሐቅም በእርግጥ አንተ ልጄ ኤሳው ነህ ሲል ጠየቀው። ያዕቆብም አዎን ነኝ ብሎ መለሰ። ከዚያም በል እንግዲህ ልጄ እንድመርቅህ አድነ ካመጣኸው አቅርብልኝና ልብላ አለው። ያዕቆብም ምግቡን ለአባቱ አቀረበለት፣ የወይን ጠጅ አመጣለት። እርሱም በላ ጠጣም። ከዚያም አባቱ ይስሐቅ ያዕቆብን ልጄ ሆይ እስቲ ቀረብ በልና ሳመኝ አለው። ያዕቆብም ቀርቦ ሳመው። ይስሐቅ ያዕቆብን ልብስ ካሸተተ በኋላ እንዲህ ብሎ መረቀው፣ እነሆ የልጄ ጠረን እግዚአብሔር እንደማረከው እንደ መስክ መዓዛ ነው። እግዚአብሔር የሰማይን ጠል የምድርን በረከት የተትረፈረፈ እህልና የወይን ጠጅ ይስጥህ። መንግሥታት ይገዙልህ፣ ሕዝቦች ተደፍተው እጅ ይንሱ። የወንድሞችህ ጌታ ሁን፣ የእናትህም ልጆች ተደፍተው እጅ ይንሱ። የሚረግሙህ የተረገሙ ይሁኑ፣ የሚባረኩህ የተባረኩ ይሁኑ። ይስሐቅ ያዕቆብን መርቆ እንዳበቃ ያዕቆብ ገና ከአባቱ ዘንድ ሳይወጣ ወዲያውኑ ወንድሙ ኤሳው ከአደን ተመለሰ። እሱም ደግሞ ጣፋጭ ምግብ በማዘጋጀት ለአባቱ አቅርቦ አባቴ ሆይ እንድትመርቀኝ እስቲ ቀና በልና ካደምኩት ብላ አለው። አባቱ ይስሐቅም አንተ ደግሞ ማነህ ሲል ጠየቀው። እርሱም እኔማ የበኩር ልጅ ኤሳው ነኝ አለው። በዚህ ጊዜ ይስሐቅ ክፉኛ እየተንቀጠቀጠ ታዲያ ቀደም ሲል አድኖ ያመጣልኝ ማን ነበር? አንተ ከመምጣት በፊት በልቼ መረቅኩት፣ እርሱ በእርግጥ የተባረከ ይሆናል አለው። ኤሳው የአባቱን ቃል ሲሰማ ድምፁን ከፍ በማድረግ ምርር ብሎ አለቀሰ። አባቱንም አባቴ ሆይ እኔንም ደግሞ እባክህ መርቀኝ አለው። ይስሐቅም ወንድም መጥቶ አታሎኝ ምርቃትን ወስዶብሃል አለው። ኤሳውም ይህ ሰው ያዕቆብ መባሉ ትክክል አይደለምን? እኔን ሲያታለኝ ይህ ሁለተኛ ጊዜ ነው። መጀመሪያ ብኩርናዬን ወሰደብኝ፣ አሁን ደግሞ ምርቃቴን ቀማኝ አለ። ቀጥሎም ታዲያ ለኔ ያስቀረው ምንም ምርቃት የለም ብሎ ጠየቀው። ይስሐቅም ለኤሳው
በአንተ ላይ የበላይነት እንዲኖረው ወንድሞቹ ሁሉ አገልጋዮቹ እንዲሆኑ እህሉ የወይን ጠጁ የተትረፈረፈ እንዲሆንለት መርቄዋለሁ። ታዲያ ልጄ ላንተ ምን ላደርግልህ እችላለሁ ሲል መለሰለት። ኤሳውም አባቱን አባቴ ሆይ ምርቃትህ ይቺው ብቻ ናትን? እባክህ አባቴ እኔንም መርቀኝ አለው። ድምፁንም ከፍ አድርጎ አለቀሰ። አባቱ ይስሐቅም እንዲህ ሲል መለሰለት፣ መኖሪያ ከምድር በረከት ከላይ ከሰማይ ጠል የራቀ ይሆናል። በሰይፍ ትኖራለህ፣ የወንድም አገልጋይ ትሆናለህ። አምርረ በተነሳ ጊዜ ግን ቀንበሩ ከጫንቃ ላይ ወዲያው ትጥላለህ። አባቱ ያዕቆብን ስለመረቀው ኤሳው በያዕቆብ ላይ ቂም ያዘ። በልቡ ግድ የለም የአባቴ መሞቻ ተቃርቧል፣ ከለቅሶ በኋላ ወንድሜን ያዕቆብን እገለዋለሁ ብሎ አሰበ። ርብቃ ታላቁ ልጇ ኤሳው ያሰበው በተነገራት ጊዜ ታናሹን ልጇን ያዕቆብን አስጠርታ እንዲህ አለችው፣ ወንድሜ ኤሳው ሊገልህ ጊዜ እየጠበቀ ነው። አሁንም ልጄ ሆይ እኔ የምልህን አድርግ። በካራን ምድር ወደሚኖረው ወደ ላባ ቶሎ ሽሽ። የወንድም ቁጣ እስከሚበርድ እዚያው ቆይ። ነገር ግን ቁጣው በርዶለት ያደረክበትን ከረሳ በኋላ እንድትመለስ እልክብህና ትመጣለህ። ሁለታችሁንም በአንድ ቀን ለምን ልጣ? ከዚያም ርብቃ ይስሐቅን ኤሳው ባገባቸው በኬጣውያን ሴቶች ምክንያት መኖር አስጠልቶኛል። ያዕቆብ ከዚህ ሀገር ከኬጣውያን ሴቶች ሚስት የሚያገባ ከሆነ ሞቴን እመርጣለሁ አለችው። ዘፍጥረት ምዕራፍ 28። ይስሐቅ ያዕቆብን አስጠርቶ ከመረቀው በኋላ እንዲህ ሲል አዘዘው፣ ምንም ቢሆን ከነዓናዊት ሴት አታግባ። አሁኑን ተነስተ በሰሜን ምዕራብ መሶጶጣሚያ ወደሚኖረው ወደ እናት አባት ወደ ባቱኤል ቤት ሂድ። እዚያም ካጎት ከላባ ሴቶች ልጆች መካከል አንዲቷን አግባ። ሁሉን ማድረግ የሚችል አምላክ ይባርክህ። ብዙ ሕዝብ እስክትሆን ድረስ ልጆች አፍራ፣ ዘርህን ያብዛው። እግዚአብሔር ለአብርሃም ሰጥቶት የነበረውን አንተም በስደት የምትኖርባትን ይህችን ምድር ርስት አድርጎ ያወርስ ዘንድ ለአብርሃም የሰጠውን በረከት ላንተና ለዘር ይስጥ። ይስሐቅም ያዕቆብን በሰሜን ምዕራብ መሶጶጣሚያ ወደሚኖረው የያዕቆብና የኤሳው እናት የርብቃ ወንድም ወደ ሆነው ወደ ሶርያዊ የባቱኤል ልጅ ወደ ላባ ላከው። ኤሳው ይስሐቅ ያዕቆብን መርቆ ሚስት እንዲያገባ ወደ ሰሜን ምዕራብ መሶጶጣሚያ እንደላከውና በባረከው ጊዜ ከናናዊት ሴት እንዳያገባ ትእዛዝ እንደሰጠው ሰማ። ያዕቆብ የአባትና የእናቱን ፈቃድ ለመፈጸም ወደ መሶጶጣሚያ መሄዱን ተረዳ። በዚህም የከነዓናውያን ሴቶች በአባቱ በይስሐቅ ዘንድ የቱን ያህል የተጠሉ መሆናቸውን ተገነዘበ። ስለዚህ ወደ እስማኤል ሄደ። የአብርሃም ልጅ እስማኤል የወለዳትን የናቢዮትን እህት ማዕሌትን በሚስቶቹ ላይ ተጨማሪ አድርጎ አገባ። ያዕቆብ ከቤርሳቤ ተነስቶ ወደ ካራን ሄደ። ወደ አንድ ስፍራ እንደደረሰም ፀሐይ ጠልቃ ስለነበረ አዳሩን በዚያ አደረገ። በአቅራቢያ ከነበሩት ድንጋዮች አንዱን ተንተርሶ ተኛ። በሕልሙም ጫፍ ሰማይ የሚደርስ መሰላል በምድር ላይ ቆሞ በላዩም የእግዚአብሔር መላእክት ሲወጡና ሲወርዱ አየ። እግዚአብሔርም ከጫፉ ላይ ቆሞ እንዲህ አለ፣ የአባቴ አብርሃም አምላክ የይስሐቅ አምላክ እኔ እግዚአብሔር ነኝ። የተኛበትን ምድር ለአንተና ለዘር እሰጣለሁ። ዘርህ እንደ ምድር አሸዋ ይበዛል። በምዕራብና በምስራቅ በሰሜንና በደቡብ ትስፋፋለህ። የምድር ሕዝቦች ሁሉ በአንተና በዘር አማካኝነት ይባረካሉ። እኔ ካንተ ጋር ነኝ። በምትሄድበት ስፍራ ሁሉ ጠብቀሃለሁ። ወደዚች ምድር መልሰሃለሁ። የሰጠሁን ተስፋ እስከምፈጽምልህ ድረስ አልተውም። ያዕቆብም ከእንቅልፉ ሲነቃ በእውነት እግዚአብሔር በዚህ ስፍራ አለ፣ እኔ ግን ይህን አላወቅኩም ነበር አለ። እሱም በፍርሃት ይህ ስፍራ እንዴት የሚያስፈራ ነው! ይህስ ሌላ ሳይሆን የእግዚአብሔር ቤት መሆን አለበት፣ የሰማይ ደጅ ነው አለ። ያዕቆብ በማግስቱ ማልዶ ተነሳ። ተንተርሶት ያደረውን ድንጋይ አንስቶ እንደ ሐውልት አቆመው። በአናቱም ላይ የወይራ ዘይት አፈሰሰበት። ያንም ቦታ ቤቴል ብሎ ሰየመው። ቀደም ሲል ግን የከተማይቱ ስም ሎዛ ነበረ። ከዚያም ያዕቆብ እንዲህ ሲል ተሳለ፣ እግዚአብሔር ከኔ ጋር ቢሆን፣ በሚሄድበት መንገድ ቢጠብቀኝ፣ የምበላውን ምግብ የምለብሰውን ልብስ ቢሰጠኝ፣ ወደ አባቴ ቤት በደህና ቢመልሰኝ፣ እግዚአብሔር አምላኬ ይሆናል። ይህ ሐውልት አድርጌ ያቆምኩት ድንጋይ የእግዚአብሔር ቤት ይሆናል። ከምትሰጠኝ ሀብት ሁሉ ከ10 እጅ አንዱን ላንተ እሰጥሃለሁ። ማቴዎስ ምዕራፍ 9 ቁጥር 18። ኢየሱስ ሰዎችን በማናገር ላይ ሳለ አንድ ሹም ከፊቱ ተደፍቶ ልጄ አሁን ሞተችብኝ፣ በሕይወት እንድትኖር መጥተህ እጅህን ጫንባት አለው። ኢየሱስም ተነስቶ አብሮት ሄደ። ደቀ መዛሙርቱን ተከተሉት። ከዚያም 12 ዓመት ሙሉ ደም እየፈሰሳት ትሰቃይ የነበረች አንዲት ሴት ከኋላ መጥታ የልብሱን ጫፍ ነካች። እርሷም በልቧ የልብሱን ጫፍ እንኳን ብነካ እፈወሳለሁ ብላ ነበረ። ኢየሱስም ወደ ኋላ ዞር ብሎ ሴቲቱን አያትና አይዞሽ ልጄ ሆይ እምነትሽ አድኖሻል አላት። ሴቲቱም ወዲያውኑ ተፈወሰች። ኢየሱስ ወደ ምኵራብ አለቃው ቤት እንደደረሰ እምቢልተኞችንና የሚንጫጫውን ሕዝብ አይቶ ዞር በሉ
ልጅቱ ተኝታለች እንጂ አልሞተችም አላቸው። እነርሱ ግን ሳቁበት። ሕዝቡም ከወጣ በኋላ ወደ ውስጥ ገብቶ እጇን ያዘ። ልጅቱም ተነስታ ቆመች። ወሬውም በአካባቢ ሁሉ ተሰራጨ። ኢየሱስም ከዚያ እንደሄደ ሁለት አይነ ስውሮች የዳዊት ልጅ ሆይ ማረን በማለት እየጮሁ ተከተሉት። አይነ ስውሮቹ ኢየሱስ ወደ ገባበት ቤት ተከትለው ገቡ። ኢየሱስም አይናችሁን ላበራላችሁ እንደምችል ታምናላችሁ ሲል ጠየቃቸው። እነርሱም አዎን ጌታ ሆይ ብለው መለሱለት። ከዚያም ኢየሱስ አይናቸውን ዳሶ እንደ እምነታችሁ ይሁንላችሁ አላቸው። አይናቸውን በራ። ኢየሱስም ይህንን ማንም እንዳያውቅ ብሎ በጥብቅ አስጠነቀቃቸው። እነርሱ ግን ወጥተው በአካባቢ ሁሉ ስለ ኢየሱስ አወሩ። ከዚያም ሲወጣ በጋኔን የተያዘ ድዳ ሰው ወደ እርሱ አመጡ። ጋኔን ከወጣለት በኋላ ድዳው መናገር ጀመረ። ሕዝቡም ተደንቀው እንዲህ ያለ ነገር በእስራኤል ምድር ታይቶ አያውቅም አሉ። ፈሪሳውያን ግን አጋንንትን የሚያወጣው በአጋንንት አለቃ ነው አሉ። ኢየሱስ በምኩራባቸው እያስተማረ የእግዚአብሔር መንግሥት የምሥራች እየሰበከ እንዲሁም ደዌና ሕሙማን ሁሉ እየፈወሰ በከተሞችና በመንደሮቹ ዞረ። ሕዝቡም እረኛ እንደሌለው በግ ተጨንቀውና ተመልካች የለሽ ሆነው ባያቸው ጊዜ አዘነላቸው። ደቀ መዛሙርቱንም እንዲህ አላቸው፣ መከሩ ብዙ ነው፣ የመከሩ ሠራተኞች ግን ጥቂቶች ናቸው። ስለዚህ የመከሩ ጌታ ወደ መከሩ ሠራተኞችን እንዲልክ ለምኑት።